ባዶ ሆኖ የሚበላውን እስከማጣ ደርሶ እዚህ ቤት መጣ። አረቶኝ ተጸለየለት፣ ዘይት ይዞ ሄደ። እንዴ ልክ እዚህ ቤት መጥቶ ሲጸለይልኝ አለ አይምሮ የተከፈተ መጽሐፍ ቅዱስ ማንበብ ጀመርኳል። ፍቅር ሲዝም ቁጥር 3 ከዛ በዛው በኦርቶዶክስ ቤተ እምነት ቆረበ። ግራ ገብቶ እኛንም ግራ ገባህ ነው። በ15ኛው ቀን ኢየሱስ በህልም ተገልጦ 39 ቁጥር ሎተሪ ቁረጥ አይለው። ኢየሱስ በህልም ቢገለጥ ራሱ የሚነገር ቢያጣ የሎተሪ ቁጥር በህልም ከዛ ከተማ ወጥቶ 39 ቁጥር ሎተሪ ቢፈልግ የለም። 49 ቁጥር ቆረጥኩ አለ። አረታው 39 ትቶ አጣ። ምን ያድርግ? ከዛስ 49 ቁጥር ቆርጦ 49 ቁጥር ሎተሪ ሲወጣ 200,000 ደረሰ። ሎተሪ ወጣለት። ሎተሪ ደረሰ 200,000 የ200,000 የሚሰራው ነው። ከዛ የተወሰደበት መሬት ነበር፣ የሸጠው ነበር። መሬቱን አስመለሰ። እሺ በረከት ወደ ቤቱ ገባ። እሺ ቤት ሰራ። የማይሆን ነገር ለሚስት አትንገር። $200,000 ነው ብር ነው። የሚበላ ያጣ ሰውዬ አሁን ቤት ያለ 40-50 ኩንታል እህል ጨቅ ነዋል።